ሌላው ደግሞ በጣም ጉልህ የሆነው ማንንም ሰው አላየውም አላውቀውም ሊል የማይችለው የሌትና የቀን መፈራረቅ ክፍለ ጊዜ ግማሹ ብርሃናማ ሌላው ጨለማማ ሆኖ እስበርሱ ሲገለባበጥና ሲሽከረከር ሲተካካ ሲወራረስ ታያለህ ይሄን ማን ነው የሚያደርገው ሌቱን የሚያነጋው ቀኑን የሚያስመሸው ማን ነው ብለህ እስቲ አስብ ትንሽ ይላል አላህ Subhanahu Wa Ta'ala በእነዚህ ሁሉ ነገሮች እኮ ለአያት ለጌታ መኖርና ለፍጹም የብቸኛ አምላክ ለመሆኑ ወሳኝና ተጨባጭ ሆኑ መረጃዎች አሉ በእነዚህ ሁሉ ዙሪያ ይላል መረጃነቱ ለማን ነው የሚያገለግለው ግን ሊኡሊል አልባብ ሊኡሊል ቁሉብ ነይራ ብሩህ አእምሮ ላላቸው ሰዎች አእምሮአቸውን ላላደነዘዙና በቁማቸው ላልሞቱ ሰዎች አቅል ያለው ሰው ሁሉ ይሄን ነገር አስተውሎ ይሄን ሁሉ የፈጠረ ጌታ ነው የዓለም ብቸኛ ጌታ መሆን የሚገባው ከዛ ውጭ ያለውማ ምን አገልግሎ ነው ማመልከው ሊል ያስችለው ነበር ግን አቅል ያላቸው እንደሌለ የደነዘዙት ይሄ ሁሉ ነገር ቢታያቸውም ቢነገራቸውም አይሰማቸውም ማለት ነው ለምን አእምሮአቸውን ተጥቅም ውጭ አድርገዋልና